ሰላም ጤና ይስጥልኝ ክብራትና ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በቀን አንድ ብርጭቆ ብትጠጡ በእርግጥም ጤናችሁን ስለሚለውጠው ድንቅ መጠጥ በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ ማለት ነው። ይህ ቪዲዮ በፍጹም እንዳያመልጣችሁ፣ ሌሎችም ደግሞ እንዲማሩበት ሁላችሁም በቅንነት ላይክ እና ሼር ማድረጋችሁን አትዘንጉ። ጥያቄያችሁን በነፃነት በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን እንለፍ። በጠዋት ወይም ደግሞ በየቀኑ ለብ ያለ ውሃ ትንሽ ሎሚን ጨምራችሁበት መጠጣት በእርግጥም በጤናችሁ ላይ ድንቅ ለውጥን ያመጣል። መላ ጤናችሁን ይለውጠዋል። ይህ ቀላል ይመስላል፣ ነገር ግን በትክክል ከተከናወነ አንድ የዕለት ተዕለት ብርጭቆ ለብ ያለ ውሃ በዝምታ የምግብ መፈጨትን፣ ሜታቦሊዝምን ወይም ደግሞ የሰውነት ውስጥ ኬሚካላዊ ሂደትን፣ የደም ዝውውርን፣ ቆዳን፣ መገጣጠሚያዎችን እናም የረጅም ጊዜ በሽታ የመያዝ ዕድልን ጭምር ሊያሻሽል ይችላል ማለት ነው። ለምን አንድ ብርጭቆ ውሃ ለብ ያለ ውሃ በጣም ኃይለኛ ወይም ደግሞ ጠቃሚ ሆነ ካላችሁ፣ ሰውነታችን ከ60 እስከ 70% ውሃ ነው። ነገር ግን አብዛኛው ሰው ቀኑን በትንሽ የውሃ እጥረት ያሳልፋል፣ በተለይም በሌሊት ማለት ነው። ያ ዝምተኛ የውሃ እጥረት ሁሉንም ስርዓቶችን ማለት ይቻላል ያቀዘቅዛል። ለብ ያለ ውሃ ከቀዝቃዛ ውሃ የተሻለ ሆኖ የሚሰራው ምክንያቱም በፍጥነት ስለሚመጠጥ፣ የውስጥ አካላትን ስለሚያዝናና፣ የደም ፍሰትን ስለሚያሻሽል፣ የምግብ መፈጨትን ከማስደንገጥ ይልቅ ስለሚያነቃቃ ነው። ታዲያ በየቀኑ በተለይ ጠዋት ላይ ለብ ያለ አንድ ብርጭቆ ውሃ ብትጠጡ በሰውነታችሁ ውስጥ ምን እንደሚለወጥ ልንገራችሁ። አንደኛ፣ ከሌሊት የውሃ ጥም በኋላ ሴሎችን መልሶ ያጠጣል። በእንቅልፋችን ወቅት በትንፋሽና በላብ ውሃ እናጣለን፣ ደማችንም ይወፍራል፣ የደም ዝውውርም ይዘገያል። አንድ ብርጭቆ ለብ ያለ ውሃ ደግሞ ደምን በትንሹ ያቀጥናል፣ የተሻለ የኦክስጅን አቅርቦት ይኖራል ማለት ነው ለሰውነታችን። የአንጎል ሴሎቻችንንም ያጠጣል፣ የተሻለ ትኩረትና ስሜት ይኖራል ማለት ነው። የጠዋት ድካምን እናም ራስ ምታትንም ይቀንሳል። ያለ ካፌን የበለጠ ንቁ እንደሆናችሁም ይሰማችኋል። ሁለተኛ፣ የምግብ መፈጨትን ያነቃቃል እናም የሆድ ድርቀትንም ይከላከላል። ለብ ያለ ውሃ የጨጓራ አሲድ ምርትን ያነቃቃል፣ በአንጀት ውስጥ ሰገራንም ያለሰልሳል፣ ቀላል የአንጀት እንቅስቃሴ ምላሽንም ይቀሰቅሳል። ይህ ለምን አስፈላጊ ነው? ደካማ የምግብ መፈጨት ካለ የሆድ መነፋት፣ ጋዝ፣ የመርዛማ ንጥረ ነገሮች መከማቸትን ያስከትላል። ስር የሰደደ የሆድ ድርቀት ካለ ደግሞ የኮለን ወይም የትልቁ አንጀት ውጥረትና መቆጣት ወይም ኢንፍላሜሽንን ያመጣል። በውጤቱ ታዲያ ለብ ያለ ውሃ የበለጠ መደበኛ የአንጀት እንቅስቃሴ እንዲኖር፣ ጠፍጣፋ ወይም ደግሞ ፍላት ሆድ እንዲኖረን እናም ምቾት ማጣትንም ይቀንሳል። ሶስተኛ፣ መርዛማ ንጥረ ነገሮችን በጉበትና በኩላሊት በኩል ያጥባል። ጉበታችን በሌሊት ደምን ከመርዝ ያጸዳል። ውሃ ደግሞ መርዛማ ንጥረ ነገሮችን በውሃ ውስጥ ወደሚሟሟ ቆሻሻ ለመቀየር፣ ቆሻሻን ወደ ሽንትና ወደ ሐሞት ለመግፋት ይረዳል። ያለ ውሃ መርዛማ ንጥረ ነገሮች እንደገና ይዘዋወራሉ፣ ጉበትም በበለጠ ይለፋል፣ ብግነት፣ ኢንፍላሜሽን ወይም ደግሞ መቆጣት ይጨምራል። በውጤቱም ታዲያ ለብ ያለ ውሃ ንጹህ ደም፣ የተሻለ ጉልበት፣ ጤናማ የአካል ክፍሎች እንዲኖር ይረዳል። አራተኛ፣ ቆዳችንን ከውስጥ ያሻሽላል። የውሃ እጥረት ቆዳን ደረቅ፣ ደብዛዛና የተሸበሸበ ያደርገዋል። የኮላጅን ጥገናንም ያዘገያል። ለብ ያለ ውሃ ወደ ቆዳ የሚፈሰውን የደም ፍሰትን ያሻሽላል። ለቆዳ ሴሎች ንጥረ ነገሮችንም ያቀርባል። የተፈጥሮ የዘይት ሚዛንንም ይደግፋል። በውጤቱም ለብ ያለ ውሃ የራሰ የሚያበራ ቆዳ እንዲኖረን ያደርጋል። ምንም ክሬም
አያስፈልገንም። አምስተኛ ክብደት መቀነስን እናም ሜታቦሊዝምንም ይደግፋል። ለብ ያለ ውሃ የሜታቦሊዝም ፍጥነትን በትንሹ ይጨምራል። የስብ ስብራት ቅልጥፍናንም ያሻሽላል። የሐሰት ረሃብንም ይቀንሳል። ብዙ የምግብ ፍላጎት መሰባት የጥም ውጤት ነው። ከመብላታችሁ በፊት ታዲያ ከጠጣችሁት በተፈጥሮ ያነሰ ትበላላችሁ፣ የረሃብ ስሜት ይቀንሳል ማለት ነው። በውጤቱም የክብደት ቁጥጥርና ያነሰ የሆድ መነፋት ይኖራል፣ ወይም ደግሞ የሆድ መነፋት ስሜት ይቀንሳል ማለት ነው። ስድስተኛ የመገጣጠሚያ እናም የጡንቻ ህመምን ይቀንሳል። ውሃ መገጣጠሚያዎችን ይቀባል። የአከርካሪ አጥንት ዲስኮችንም ከጉዳት ይከላከላል። የጡንቻ መገተርንም ይከላከላል። ስር የሰደደ የውሃ እጥረት ካለ የጀርባ ህመም፣ የጉልበት ህመም፣ የጠዋት መገተርን ያስከትላል። በውጤቱም ታዲያ ያነሰ ህመም፣ የተሻለ የመንቀሳቀስ ችሎታ በተለይ ከ40 ዓመት በኋላ እንዲኖረን ሞቅ ያለ ውሃ ድንቅ ነገሮችን ያደርጋል ማለት ነው። ሰባተኛ የነርቭ ስርዓትን ያረጋጋል። ለብ ያለ ውሃ የፓራሲምፓቲክ እረፍት ምላሽን ያነቃቃል። ኮርቲሶልን የውጥረት ሆርሞንን ይቀንሳል። የአንጀትናም የአንጎል ግንኙነትን ያሻሽላል። በውጤቱም ያነሰ ጭንቀት፣ የተረጋጋ ስሜት፣ በኋላ ላይ ደግሞ የተሻለ እንቅልፍ ይኖራችኋል ማለት ነው። ታዲያ ሎሚ መጨመር አለባችሁ ወይ የሚለው እንደ አማራጭ ግን እጅግ በጣም ጠቃሚ ነው። ጨጓራችሁ የሚችለው ከሆነ ሎሚን ጨምሩበት። ድንቅ ነገሮችን ይሰራል። የቫይታሚን ሲ ይዘቱ የበሽታ መከላከልን እናም የቆዳ ድጋፍን ይሰጣል። ሲትሪክ አሲድ ደግሞ የጉበት ኢንዛይሞችን ይደግፋል። ለምግብ መፈጨት ደግሞ የሐሞት ፍሰትንም ያሻሽላል። ታዲያ በመጠኑ ማለት ነው። በአንድ ብርጭቆ ውስጥ ግማሽ ትኩስ ሎሚን ከተጠቀማችሁ በቂ ነው። ታዲያ ሎሚን ማስወገድ ያለባችሁ መቼ ነው? ከባድ የአሲድ መመለስ አሲድ ሪፍሌክስ ካለባችሁ እናም የጨጓራ ቁስለት ካለባችሁ ሎሚን አትጠቀሙ። ብቻውን ለብ ያለ አንድ ብርጭቆ ውሃ ከጠጣችሁ በቂ ነው። ለመጠጣት ደግሞ ምርጡ ጊዜ ጠዋት ከእንቅልፋችሁ እንደተነሳችሁ በባዶ ሆድ ምግብ ከመብላታችሁ በፊት ከ15 እስከ 30 ደቂቃዎች ቆዩ ከጠጣችሁ በኋላ። ይህ የጊዜ አጠቃቀም ጥቅሞቹን ያበዛዋል። ጥቅሞቹን የሚያበላሹ የተለመዱ ስህተቶች ደግሞ በረዶ ወይም ቀዝቃዛ ውሃ መጠጣት። ሰውነታችን በረዶ ወይም ቀዝቃዛ ውሃን በፍጹም አይፈልግም። በየቀኑ ስኳር ወይም ደግሞ ማርን የምትጨምሩ ከሆነ ስህተት ነው። በአንድ ጊዜ በጣም ብዙ ውሃ መጠጣት፣ አንድ ብርጭቆ ከጠጣችሁ በቂ ነው። በሳምንቱ መጨረሻ ቀናት ደግሞ መተው፣ ይህም ስህተት ነው። ከመጠን ይልቅ ቀጣይነት ወይም ደግሞ ኮንሲስተንሲ ይበልጥ አስፈላጊ ነው ማለት ነው። ታዲያ እንዴት በትክክል ማድረግ ይቻላል? አንድ ብርጭቆ ከ250 እስከ 300 ሚሊ ሊትር መጠጣት። ለብ ያለ እናም ያልፈላ መጠጣት። በየቀኑ ደግሞ በዚያው ሰዓት መድገም። እንደ አማራጭ ደግሞ ሎሚን ጨምራችሁ መጠጣት ተመራጭነት አለው ማለት ነው። ዋናው ነጥብ ታዲያ ይህ ተአምራዊ የሆነ መጠጥ አይደለም። በደርዘን ከሚቆጠሩ ትናንሽ ችግሮች ትልቅ በሽታ ከመሆናቸው በፊት በጥሩ ሁኔታ የሚፈታ የየቀን ድንቅ የሆነ ልማድ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። በየቀኑ ህይወታችሁን ስለሚቀይረው አንድ ችላ የምትሉት በቀላሉ ማድረግ የምትችሉት ድንቅ መጠጥ ለብ ያለ አንድ ብርጭቆ ውሃ የሚሰጣችሁን ጥቅሞችን ነግሬያችኋለሁኝ። ይህ ቪዲዮ ታዲያ ለሁሉም እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቻላ ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።